አንዳንድ ጊዜ በህይወታችን በጣም የማያልፉ የሚመስሉ ቀናቶች ያጋጥሙናል። በጣም አበቃልኝ፣ ከዚህ በኋላ አበቃልኝ፣ ከዚህ በኋላ ተሰብሬያለሁ፣ መነሳት አልችልም የሚያስብሉ በጣም ጨለማ የሆኑ ጊዜያቶች ግን እነዛን ቀናቶች አልፈው ዛሬ ስታስታውሱ ምን ያክል ጠንካራ እንደሆናችሁ ያሳያል። ይሄ መልእክቴ ለአንዳንድ ሰዎች ቀናቶች የማያልፉ ለመሰላቸው ጨለማ ውስጥ ላሉ ነው። በአንድ ጊዜ እኔም ተሰብሬ ነበር። በጣም ተጎድቼ ነበር። በፍቅር ብላችሁ በጣም ተሰብሬ ነበር። በህይወት ብላችሁ በጣም ከቤተሰቤ ከወንድም እህቶቼ በአንድ ወቅት ተለይቼ ለብዙ ጊዜ ጨለማ ውስጥ ነበርኩ። ግን የሆነ ጊዜ አንድ ትልቅ ሰው መከረኝ። ይህም ምክርም የተቀበልኩት ቤተ ክርስቲያን ፊት ለፊት ነበር። በጣም እንዴት ነው በጣም ነገሮች ጨለማ በሆኑበት ሰዓት አንድ እኔ ቢጤ ያገኘሁት ፊት ለፊት ቤተ ክርስቲያን ላይ ሳልፍ እና ለዛ ሰውዬ እጅ ላይ የነበረኝ 10 ብር ነው። እንደ ዛሬ ሳይሆን ያው 10 ብር ብዙ ነገር ትገዙ ነበር በፊት። አሁን በእርግጥ በ10 ብር ምንም ነገር አትገዙም። እና ለዚህ የኔ ቢጤ 10 ብር እንዳልሰጠው የትራንስፖርት የለኝም፣ ያለኝ 10 ብር ነው። እና ለኔ ቢጤው 10 ብር ልስጥህና 5 ብር መልስልኝ አልኩት። እኔም የለኝም እንደዚህ አልኩት። እና ምን አለ መሰላችሁ የኔ ቪዲዮ ለኔ ስላሰብሽልኝ ሳይኖርሽ ከ10 ብር ቀነሰሽ 5 ብር ልትሰጪኝ ስለፈለግሽ ፈጣሪ ፍላጎትሽን ያሟላልሽ አለኝ። እና በዚህ ምርቃት በጣም እንትን ብዬ ከዛ 10 ብሩን ሰጠሁት፣ 5 ብር መለሰልኝ። እና ያለንበት ሁኔታ ቢለያይም ጨለማ ውስጥ ነኝ ያለሁት አልኩት። እንደዚህ ለኔ ቢጤው አስቡ እንግዲህ። ምክንያቱም በሰዓቱ ለማንም ሰው ራሴ ያለሁበትን ሁኔታ ማማከር ራሱ አልችልም። እና ይሄ ቢጤ ምን አለ ይመስላችሁ? አንዳንድ ጊዜ የማያልፉ ቀናቶች ይመጣሉ። ግን ስለ ችግሩ ስለ ጨለማው ከምናስብ ይልቅ እንዴት ስለ መፍትሄው ብናስብ እኮ ቀላል ነው። ስለዚህ ያለሽበትን አላውቅም ምን ጨለማ ውስጥ እንዳለሽ፣ ግን አውቃለሁ ጠንካራ እንደሆንሽ። ያለሽበትን ጨለማው ውስጥ ሆነሽ ከምታስቢ እንዴት ማብራት የራስሽን ማብራት እንዳለብሽ አስቢ ያለኝ። አስቡ እንግዲህ ምን ያክል በዛ ሰዓት ይሄ ለኔ እንደሚያስፈልገኝ ምን ያክል ለኔ እንደሚያስፈልገኝ እና በጣም ነው የተሰማኝ። ከሄድኩ በኋላ ተመልሼ ከሰውየው ጋር ትንሽ ቁጭ አልኩኝ። አስቡ የኔ ቤቴ ነው እንዳልኳቸው እና ያለሁበትን ትንሽ ፓርቷን አጋራሁት ለሰውየው ለዛ ለኔ ቤቴ። እና የኔ ቤቴ ምን አለ መሰላችሁ? ምክሩን ለገሰኝ። ያለሁበት ጨለማም እንደሚያልፍ ነገረኝ። ጠንካራ እንደሆንኩም ነገረኝ። አስቡ አንዳንድ ጊዜ ምን ያክል ጠንካራ እንደሆናችሁ ራሱ ተረሳላችሁ። ከዛ ጨለማ ውስጥ እንዴት መውጣት እንዳለባችሁ ራሱ እንዴት ነው ባጋጠማችሁ ችግር ባጋጠማችሁ የልብ መሰበር ወይም ደግሞ ባጋጠማችሁ ነገር ትረሳላችሁ። እና እንዴት ነው ያን ምክር በመቀበሌ ጠንካራ እንደሆንኩ አስቡኝ። አንዳንድ ጊዜ ውስጣችን የተደበቀ ጠንካራነት አለ። ያለንበትን ዳርክ ከምናስብ ይልቅ እንዴት ነው ለህይወታችን ማብራት መፍጠር ያለብን ብለን ብናስብ መፍትሄ እናገኛለን። ስለዚህ ይሄ መልእክቴ ለማያልፍ ለሚመስላችሁ ነገሮች ለጨለመባችሁ ያልፋል ሁሉም ነገር። ያለባችሁን ችግር ከምታስቡ ይልቅ ያላችሁን ነገር ስታዩ መፍትሄው እዛ ጋ ነው። አያችሁ በዛ ሰዓት ጓደኛ አልነበረኝም፣ ቤተሰቦችም ጋር ብዙ ነገር ነበር። ግን በዛ ሰዓት ያ አስቡ እንዴት ነው
ያ መንገድ ላይ ያገኛችሁት ምክር የለገሳችሁ ሰው ህይወታችሁ ይቀየራል እንደ ቀላል ነገር። እና ሁሉም ነገር ያልፋል ልላችሁ የፈለግኩት ሁሉም ነገር ያልፋል። መፍትሄውን እሰቡ። ችግሩን ሳይሆን መፍትሄውን እሰቡ። በህይወታችን ላይ የመጣ ነው ለምክንያት፣ እዚህ ምድር ላይ የመጣ ነው ለምክንያት ነው። ስለዚህ በህይወታችን ላይ ብዙ ፈተና ያጋጥመናል። ብዙ የማያልፍ የሚመስሉ ቀናቶች ያጋጥሙናል። ግን ያንን ያጋጠመንን ነገር ሳይሆን ማሰብ ያለብን መፍትሄውን ነው ማሰብ ያለብን። አንዳንድ ጊዜ ችግሮች ሲያጋጥመን እንዴት ነው ሁሉንም ነገር ስለ ችግሩ ብቻ ሳይሆን እንዴት ነው ለህይወታችን ጥሩ ነገር መፍጠር ያለብን። አንዳንድ ጊዜ በጓደኛም ልትከዱ ትችላላችሁ፣ በቤተሰብም ልትከዱ ትችላላችሁ፣ በእህትም ይሁን በወንድምም ሊያጋጠማችሁ ይችላል። በማንኛውም ነገር ግን እዛ ነገር ላይ ሳይሆን ማተኮር ያለባችሁ ለምን ተፈጠረ፣ እንዴት ነው ይሄን ነገር መፍትሄ የማደርገው ብላችሁ አስቡ። ከዛ ነገር ላይ ተነስቼ አስቡ። ከዛ የኔ ቤጤ ከለገሰኝ ምክር ተነስቼ ዛሬ እዚያ ደርሻለሁ። አልሐምዱሊላህ ፈጣሪን እያመሰገንኩ ማለት ነው። ፈጣሪን እያመሰገንኩ። ፈጣሪያችሁን ስታመሰግኑ መፍትሄዎች አሉ። አንዳንድ ጊዜ ነገሮች ሲጨልምባችሁ ጨለማ ውስጥ ከምትቀመጡ መጀመሪያ ለህይወታችሁ የሚያስፈልገውን ጸሎቱም ይሄን ዱአ አድርጉ። በቀጣይ ደግሞ መፍትሄዎችን እሰቡ። እዛ ጨለማ ውስጥ ናችሁ፣ መፍትሄዎችን ፈልጉ። መፍትሄን ዋናው ነገር ለችግር መፍቻው ምንድነው? መፍትሄ ነው። ምክንያቱም እንዴት ነው ህይወት ያልፍም እንደዚህ ሁኛለሁ ነው። ሁላችንም የማይገለጽ ታሪክ አለን፣ የማናወራው ታሪክ አለ። ግን ያንን እዛ ላይ ሳይሆን ፎከስ ማድረግ ያለብን እንዴት ነው ከዚህ ነገር ከትንሽ ነገር ተነስቼ ከዚህ ችግር ወጥቼ እንዴት ነው ህይወትን የማስተካክለው። ለህይወታችሁ መቼም ለድሪማችሁ ጊቭ አፕ አታድርጉ። ኔቨር ጊቭ አፕ ፎር ዮር ድሪም ኔቨር። እንዴት ነው ለህልማችሁ ብዙ ፈተናዎች ሊያጋጥማችሁ ይችላሉ። ግን መቼም ቢሆን ጊቭ አፕ እንዳታደርጉ። ያልፋል፣ ሁሉም ነገር ያልፋል። የማያልፍ የሚመስሉ በጣም ከባድ የሚመስሉ ነገሮች በሙሉ ይመጣሉ ህይወታችን ላይ፣ ግን ያልፋል። መፍትሄውን ፈልጉ። ለህይወታችሁ ጨለማ ውስጥ ከምትቀመጡ ማብራቱን አብሮ በራሳችሁ ከማንም እርዳታ ትፈልጉ። እኔ እኮ አሁን ያለሁበት ሁኔታ ደሃ ሁኜ ስለተፈጠርኩ ነው ቤተሰቦች ነው። እኛ ሀብታሞች ነን። ሙሉ ጤነኛ ሆነ ራሱ እዚህ ምድር ላይ ከተፈጠርክ አሁን በተለይ ባለንበት ሁኔታ መፍትሄውን ራስ እጅ ላይ ነው ያለው። እንዴት ነው እኔ ትምህርት አልተማርኩም ነው? እኔም አልተማርኩም። እኔም በሰዓቱ ትምህርቴን አልጨረስኩም። ግን ለምፈልገው ነገር ጊቭ አፕ አላደረኩም። ለምፈልገው ነገር በህይወት እስካለሁ፣ በትንፋሽ እስካለሁ፣ በጤና እስካለሁ ድረስ ፈጣሪን እያመሰገንኩኝ ምን እንፈልጋለሁ? አሁንም እፈልጋለሁ። አሁንም መማር እችላለሁ። አሁንም ገንዘብ ላጣ እችላለሁ። ኦፍ ኮርስ አጣለሁ፣ ግን ስራ ማግኘት እችላለሁ። አንዳንድ ጊዜ ዝቅ ብሎ መስራት ከፍ ያደርጋል። እንዴት ነው አሁን ይሄን ስራ እየሰራው አያልፍም ነው? ቀን ስራ እየሰራው እንትን ለጊዜው ቀን ስራ ልሰራ ትችላለህ። ያን ቀን ስራ ሰርተ ያገኘውን ገንዘብ ግን ጥሩ ነገር ላይ አውለህ ወይም አውለሽ ወደፊት እንዴት ነው አንድ ስራ ይዛችሁ እዛ ስራ ላይ ብቻ ሳይሆን ፎከስ ማድረግ ያለባችሁ ከዛ ስራ እንዴት ነው ህይወታችንን መቀየር አለብን። ሰው ቤት እየሰራችሁ ከሆነ ከሰው ቤት መቼ ነው የምወጣው? ምንድነው መስራት የምፈልገው? ምንድነው መማር የምፈልገው? ህይወታችሁን ቀይሩ። እኔም በአንድ ወቅት የቤት ሰራተኛ ነበርኩ። አሁን ግን የቤት ሰራተኛ መሆን አልፈልግም። ምክንያቱም ከዛ በላይ ይገባኛል። ከዛ በላይ እንደሚገባችሁ እንዴት ነው በምድር ላይ ያለን ጥሩ ነገር በሙሉ ይገባናል ብላችሁ አስቡ። ይገባችኋል። ከዛም መውጣት ትችላላችሁ። መውጣት የምትችሉ ሰው ስለረዳችሁ ገንዘብ ስላላችሁ ሳይሆን ፍላጎት ሲኖራችሁ ነው። በቀጣይ እስከምንገናኝ መልካም። ይሄ ቪዲዮ የደረሳችሁ ትዕግስት ካላችሁ አዳምጡት። ምክንያቱም ያ ምክር ለእኔ የቀየረን ሁሉ ምናልባት ሼርም አድርጎት ለአንድ ጓደኛችሁ ሊጠቀም ይችላል። ምናልባት ለእናንተ ባይጠቅም ለእናንተ እንትን ባይመስላችሁ ለሌላ ሊጠቀም ይችላል። እወዳቸዋለሁ።